አሁን ደግሞ የአፄ ኃይለሥላሴ መኪኖችን የምናይበት ቦታ ደርሰናል። አፄ ኃይለሥላሴ በጣም የሚገራርሙ መኪኖች ነው ያሏቸው። ካዲላክ ነበራቸው፣ ሮልስ ሮይስ ነበራቸው፣ ኢቨን ዴልታ የሚባለው መኪና ነበራቸው። ኢቨን ከስተም ሜድ የሆኑ እንደነ አውራሪስ አይነት ትልቅ መኪኖች አሏቸው። አሁን እሱ የምናይበት ቦታ ልንገባ ነው። እስከ መጨረሻው ድረስ ማየታችሁን እንዳትረሱ። አሁን እየገባንበት ያለነው ክፍል የመኪና ማሳያ ክፍል ሲሆን በአዲስ መልኩ የተሰራ ቤት ነው። በውስጡ 2 ፍሎሮች ሲኖሩት የመጀመሪያው ፍሎር በመግቢያው ላይ የሚገኙት በግራም በቀኝም ያሉት ሱቆችና ካፌቴሪያዎች ሲሆኑ በደረጃ ወርታች ሲወረድ የመኪናው ሾሩምን ማግኘት ይቻላል። እንዲሁም ለእንግዶች የሚሆኑ የመጸዳጃ ቤቶችም አብረው ተገጥመውለታል። ይሄ መኪና አውራሪስ ይባላል። አውራሪስ የተባለበት ምክንያት የመኪናው ቅርጽ አጠቃላይ የፊት ለፊቱ ክፍል አውራሪስን ስለሚመስል ሲሆን የዚህ መኪና አምራች ድርጅት ፊያት ይባላል። መኪናው ለአፄ ኃይለሥላሴ እንዲመች ተደርጎ ዲዛይን ተደርጎ የተሰራ ሲሆን ግርማዊ ቀዳማዊ ኃይለሥላሴ አዳማን እንዲሁም ሌሎች አካባቢዎችን በመጎብኘት ጊዜ በብዛት የሚጠቀሙት መኪና ነው። መኪናው እጅግ ግዙፍ ሲሆን በውስጡ የመተኛ ክፍል እንዲሁም መሳፈሪያና ልብስ መቀየሪያ ክፍሎች ያሉት በጣም ትልቅ መኪና ነው። ጎማዎቹም ሆኑ መብራቶቹ እጅግ ግዙፍ ናቸው። ቀጥለን የምናገኘው መኪና ደግሞ ካዲላክ ፍሊትውድ ሊሞዚን 1954 ሲሆን ይሄ መኪና ቦዲውም ሆነ መስታወቱ ሙሉ በሙሉ ጥይት የማይበሳው ቡሌት ፕሩፍ ነው። አፄ ኃይለሥላሴ ከታህሳሱ ግርግር በኋላ የገዙት የመጀመሪያው የግላቸው ሴፍቲ የተጠበቀለት መኪና ነው። ቀጥሎ ደግሞ የምናገኘው ሮልስ ሮይስ ሊሞዚን የ1931 የእንግሊዝ መኪና ነው። አይ ቲንክ ይሄኛው መኪና እሳቸው እንግሊዝ ሀገር በስደት ቆይተው ከተመለሱ በኋላ የገዙት መኪና መሰለኝ ካልተሳሳትኩኝ። በጣም የሚያምር መኪና ነው ይሄ መኪና። ይሄኛውም ሮልስ ሮይስ ሊሞዚን የ1950 ሞዴል ነው። እንዳለ አብዛኞቹ መኪኖቹ በንጉሱ ትእዛዝ መሰረት ከስተም የተሰሩ ናቸው። በሳቸው ትእዛዝ የተለያዩ ማሻሻያዎች ተደርጎላቸው በሳቸው ፍላጎት የተሰሩ መኪኖች ናቸው። በጣም ነው የሚያምረው ይሄ መኪና። ይሄኛው ደግሞ ሮልስ ሮይስ ላዳዌንት 1946 መኪና ነው። በጣም የሚያምር መኪና ነው። ቦዲው ምኑ ሁሉም ነገር በጣም ነው የሚያምረው። በቃ ሮያሊቲ ማለት እዚህ ነው የምታዩት። በቃ የሮያሊቲ ፋሚሊ ነገር በጣም አስገራሚ መኪና ነው። በጣም ነው የሚያምረው ብታዩት። ይሄኛው ደግሞ ሬንጅ ሮቨር የእንግሊዝ መኪና ነው። 1949 መኪና ነው። በጣም ትንሽ የተመስላለች ግን በጣም ነው የምትገርም መኪና ናት። አይ ቲንክ የፊልድ መኪና ነው። ፊደል ካስትሮ እና መንግስቱ ኃይለማርያም የሄዱበት መኪና ነው። አይ ቲንክ እቺ ታሪክ ያላት መኪና ናት። ያው ኃይለሥላሴ ነበረች እቺ መኪና። ይሄ መኪና ደግሞ ዳይምለር ነው። የ1938 የእንግሊዝ መኪና ነው። ከለሩ አረንጓዴ መኪና ነው። አፄ ኃይለሥላሴ የእሳቸው ፌቨራይት ከለር አረንጓዴ ነው፣ ግሪን ነው። ለዛ ነው አብዛኞቹ መኪኖች እዚህ ጋር 1 3 4 መኪኖች ግሪን የሆኑት ማለት ነው። በጣም የሚገርም መኪና ነው። ይሄኛው መኪና ደግሞ ዴልታ ኦልድስ ሞባይል 1967 የአሜሪካ ሞዴል መኪና ነው። ይሄ መኪና ቅርጹ በጣም የሚገርም ነው። ርዝመቱ፣ ቦዲው፣ አጠቃላይ መስታወቱ፣ ጌጁ፣ ሁሉም ነገሩ፣ ወንበሮቹ፣ መሪው ያለው ነገር በሙሉ እጅግ የሚያስገርም መኪና ነው። ቅርጹ በጣም አስገራሚ ነው። በዛ ላይ ርዝመቱ እኔ እንደዚህ አይነት መኪና አይቼ አላቅም። ይህ መኪና የኢትዮጵያው ዘቢስት የሚባለው የኢትዮጵያ ጠቅላይ ሚኒስትሮች የሚጠቀሙበት የነበረ ነው። ጠቅላይ ሚኒስትር መለስ እንዲሁም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተጠቅመውበታል። ካዲላክ ነው፣ የአሜሪካ ካዲላክ መኪና ነው። የ1993 ሞዴል ነው። ያው በሽግግሩ መንግስት ጊዜ የተገዛ ነው። ጥይት ጭራሽ የማይበሳው መኪና ነው። ሁለቱም ተመሳሳይ ናቸው። ይሄኛው መኪና ማለት ነው። የቤተ መንግስት መኪኖች ናቸው። ታርጋቸው እንደምታዩቸው ይሄኛው 148 ይላል። እዚህ ጋር እንደምታዩት መሀሉ ላይ የካዲላክ ምልክት አለው። ይሄ ቡሌት ፕሩፍ ነው። መስታወቱ በጣም ወፍራም ነው። ቦዲውም እንደዛው ነው። ይሄኛው መኪና ድብን ያለ ጥቁር ካዲላክ ፍሊትውድ መኪና ነው። እጅግ በጣም የሚያምር መኪና ነው። ከስተሜር ነው። ላዩ ላይ የንጉሳውያን ምልክቶች አሉበት። መብራቶቹ ጋር መሀል ጋም
በኃይለ ሥላሴ ትዕዛዝ ከስተም የተሰራ መኪና ነው። ከመኪኖቹ ቀጥሎ ደግሞ የክብር ሰረገላዎች የሚገኙበት ቦታ ሲሆን ይሄ ቀዩ የክብር ሰረገላ ከዛሬ 200 ዓመት በፊት በ1824 በእንግሊዝ ሀገር የተሰራ የክብር ሰረገላ ነው። በዚህ የክብር ሰረገላ ንግስት ኤልሳቤጥን ጨምሮ ትልልቅ እንግዶች ኢትዮጵያ ውስጥ ያስተናገደ የክብር ሰረገላ ነው። ቀጥለን ደግሞ ያገኘነው የአጼ ኃይለ ሥላሴ የባቡር ፉርጎዎችን የምናይበት ቦታ ሲሆን እነዚህ የባቡር ፉርጎዎች በ1947 ዓ.ም በፈረንጅ በ1954 ከፈረንሳይ ተገዝተው በእንግሊዝ መንግስት ለአጼ ኃይለ ሥላሴ በስጦታነት መልክ የተሰጡ ናቸው። በግራ በኩል ያለው የባቡር ፉርጎ ሙሉ በሙሉ በእንጨት የተሰራ ሲሆን በቀኝ በኩል ያለው ደግሞ ሙሉ በሙሉ በብረት የተሰራ ነው። እነዚሁ የባቡር ፉርጎዎች የንጉሱን ክብር የሚመጥኑ መሰብሰቢያ አዳራሾች፣ ቢሮዎች፣ ምግብ ማብሰያዎች፣ መኝታ ቤቶች እንዲሁም የተለያዩ ክፍሎችን በውስጣቸው የያዙ ፉርጎዎች ሲሆኑ ከነዚህ ፉርጎዎች ከአንዱ ወደ አንዱ ንጉሠ ነገሥቱ በተለያየ ጊዜ እየቀያየሩ በተለይ ድሬዳዋና በምስራቁ የሀገሪቱ ክፍል በሚጓዙበት ጊዜ ይህንን የባቡር ፉርጎዎች ነው በዋናው ባቡር ላይ እንዲቀጠሉ ተደርገው ይጓጓዙበት የነበረው። የባቡር ፉርጎዎቹ እጅግ ዘመናዊ ሲሆኑ አሁንም ድረስ ካሉት ባቡሮች የተሻለ መልኩ ውስጣቸው ብዙ አይነት ነገሮች ያሏቸው ሲሆን እንዳያችሁት የቢሮ መገልገያ መሳሪያዎች እንዲሁም የወጥ ቤቶች የተለያዩ ነገሮች በውስጡ ያሉት እጅግ ዘመናዊ ፉርጎ ነበር። በመጨረሻም ያየናት መኪና አነጋጋሪዋ መኪና የጀርመኗ አምፊካር ናት። አምፊካር እቺ መኪና በመሬት ላይም በውሃ ላይ መሄድ የምትችል መኪና ናት። ከጀርባዋ እንደምትመለከቱት የውሃ መቅዘፊያ 2 ሞተሮች ያሏት ሲሆን እቺ መኪና ኢትዮጵያ ውስጥ በ3 ሰዎች እጅ ላይ የነበረች ሲሆን ከ3ቱ መኪኖች ውስጥ አንዷ የግርማዊ ቀዳማዊ ኃይለ ሥላሴ ሆና እዚህ ቤተ መንግስት ውስጥ ትገኛለች። ሌሎቹ ግን የት እንዳሉ እስካሁን ድረስ አይታወቅም። በቤተ መንግስቱ ጀርባ ስንወጣ የምናገኘው የአጼ ኃይለ ሥላሴ የግል ፓርካቸው የሆነው ጃፓን ጋርደን ሲሆን ይህን ጃፓን ጋርደን የሰሩት ጃፓናውያን ሲሆኑ በሀገራቸው በሩቅ ምስራቅ ስታይል ጥሩ አድርገው የሰሩት ጋርደን ነው። በውስጡ አንበሶችና የተለያዩ እንስሶች የነበሩበት ቢሆንም በአሁኑ ሰዓት ወደ ሌላ ቦታ የተዘዋወሩ ሲሆን ፓርኩ ግን አሁንም ታድሶ አገልግሎቱን እየቀጠለ ይገኛል። አጼ ኃይለ ሥላሴ የጃፓንና መካከለኛው እንዲሁም ሩቅ ምስራቅ በሚናፍቃቸው ወቅት እዚሁ ፓርካቸው ውስጥ ገብተው አየርን ተቀብለው ዘና እንደሚሉ አስጎብኛችን ነግሮናል። የአጼ ኃይለ ሥላሴ መኪኖች እንዳያችኋቸው ነው። በጣም ብዙ ናቸው። እንደምታዩቸው በጣም የሚገራርሙ ናቸው። ቀጣይ ደግሞ ቤተ መንግስታቸው ውስጥ ያለውን ነገር በሙሉ አሳያችኋለሁ። እሱን ለማየት እዚች ጋር ያለችውን ቪዲዮ መንካታችሁን እንዳትረሱ።